የመድፈኛው ወኔ ማለት ይሄ ነው ምልህ እዛ ያለው አርሰናል ጠብቁኝ አለ አላሳፈረንም እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል ለዛ አዶት የመጣችሁ ቤተሰብ እናቴ እንዴት እንደኮራው ማን 4-1 ማን አሁን ደርሶ መልስ 4-1 ኤዜ ግን ምን ነው ምን ቀብድ ተቀብሏችኋል ለምን ነው ሚኮ እስቲ ነገር ለምን ነው ኤዜ ገብቶ ሚልህ ለምን ነው በአርሰናል ማሊያ ቪክተር ዮከሬዝ እንደዛሬ ተጫውተሽ አታውቂም እናቴ ሊንክ አፕ ፕሌይ ብቲ ምናምን ባይዘው ማን ነው ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚ 1-2 ሹት ምናምን አለቀል ነው ማለት አለቀል ማያዝ ሹት ነው እኮ የሚመታው ዮከሬዝ ማን ማያዝ ሹት እንዴት አባታችሁ እንዳኮራችሁ ማን ሃንግማን ጠብቂ እንደለመርሽው ትፎክራለሽ ለምትገረፊው ማን ታውቃለሽ እኮ ውስጥሽ ልብሽ ያውቀዋል ፊንጥጣሽ ያውቀዋል ልትቀዝኒ እንደሆነ ማን አስቀዝንሻለሁ ነው ምልሽ ሃንግማን ጠብቂ እዛው አዶት ይደገማል መንፈሱን ዛሬም ይዘህና we are the gunners 5 points clear ፈላው ጠብቂ ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማን ዋንጫ ሊበሉ እየመሰላቸው The Emirates is alive! Arsenal! አንቀባረር ነው ይሄንን ዶሮ አንቀባረር ነው አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤን ያየሁት የመው ጨጓራቸውን የቧጠጥኩላቸው አቺ ደህና ነሽ አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል ይወላችሁ ጀማው 4-1 እመኑኝ ዘንድሮ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም ታገሱ ብቻ እናንተ ትግስት ብቻ ነው ከኛ የሚያስፈልገን ደጋፊ ተስፋ ይቁረጥ እንጂ ሲያምር ይቀራል ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ ቀጣይ ቼላው በሚዳህ መጥቼ ማለት ነው እልጥሃለሁ በአግባቡ አንተን ራሱ በምንድነው ማፈጥረበ አንተ ሃንግ ነው ማፍጠሪያ ነገር የለም ግን መጥቼ እልጥሃለሁ በቃ የማይቀር ነገር ይመቻችሁ ደግሞ ቸናዳለ አንዛርን ስላለ አርሞኒዬ አዲስ መድፈኛ ያባረረበት ኮፒሊንግ ፎሎ ሼር እያረግ ዋንታው ስንበራት መጨረሻ አይደል እንዴታ ነው ይሄኛው ቀጥለት በላልኛል ቸላው ከነዚህ ዛይሩ ቸላ ጠብቂኝ አንግባን ጠብቂኝ እንዳትስጪ እንደባለፈው እንዳትስጪ ደርሶ መስለጥልሻ ግዴታ ወያላ መቀለጃ ታረግኛለሽ አንጂ ዶሮ የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋው አቋማንጂ አሁን አቋማ ቀጣይ ሳምንት ይመጣና ምን ይላል መሰለ ለቼልሲ እንወጥር ይላል የነፈጨለ አቋም ደመለው ቼላይ አንተን አይወክልም እውነት ለንደን ያለው እኔ ብቻ ነኝ አንቀባራሃለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን አረ በስመ አያ አንተ እዚህ የተነባ ዶሮ አፍጥርቶናል ማትረባ አፍጥርቶናል መገረፍም ልክ አለው ማለት ነው መገረፍም ማለት ነው ግርፊያም ልክ አለው በመድኃኒዓለም ተጸዳዱብኝ ከመጀመሩ ነው ደርቢ ሆነ አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም ኤዜ ተሽከረከርክብኝ ትችላለህ ኤዜ ትችላለህ መቤቴን ትችላለህ ኤዜ ተሽከርከርብኝ ተጸዳዱብኝ
ደገም ነው ይላል ኤዜ። ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት። ኡፍ ቪክተር ዮከሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሽ አታውቂም። እቤት ስገባ በደንብ ትልቅ የሆነ ቪዲዮ ሰራለሁ። የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው። በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኮራችሁ ማለት ነው። ወያላውም 70 ደቂቃ በኋላ ሮጦ ሄደ። አንቺ የሆንሽ ሰውዬ ማለት ነው። we are the gunners የመጣሽ እንዳለ እንኳን ደስ አለሽ። ቸልሲ ጨዋታ ላይ ምን ደግመዋለን። ቤት ስገባ በደንብ ቪዲዮ ጠብቅ። we are the gunners ማንም ነው ማቆመን ማንም እየተደረደርኩ በለዋለሁ። ይሄን ዋንጫ እየተደረደርኩ ገባሽ አይደለ? ግባ ነው ታው ጊዜና ዮኬሬሽ በማያገባችሁ ነገር ነው። ለምን እንዲህ መሆኑ ለምን አስፈለገ? ጊዜ እንዲህ ማድረግ ለምን አስፈለገ? ዮኬሬሽ እንደዚህ ጆሮ ግን ማለት ጎዳና የወጣት የለም። በቃ ጎዳና የማይረባ ማን ቶፕ ሲክስ እንዳስገባሽ አላውቅም። ይኸው የወያላ መቀለጃ ያደረግሽ የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከስፖርት ጋርና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለሽ አንቺ ማጥራያ ለማንም ወያላ መቀለጃ አቋማን ወይ በእኛ ማመናችሁን ቀጥሉ፣ እኛም ወደፊት መሄዳችንን እንቀጥላለን። በሁሉም ሰው እርዳታ አንዳንድ ልዩ ነገሮችን ማሳካት እንደምንችል አምናለሁ ሲል ተናግሯል ጀማው። ይህንን የተናገረው የክለባችን ምርጡ ተጫዋች የሆነው ዴክላን ራይስ ነው። ጀማው ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ጀማው እንዳለ ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ አዳርሱ። ዴክላን ራይስም እንዳለው ከሆነ እርስ በርስ መጋጨታችንን መተው መቻል አለብን። ከምንም ጊዜ በላይ የደጋፊዎቻችን አንድነትና ህብረት እኛን መደገፋቸው አሁን ላይ በእጅጉ ያስፈልገናል። ሁላችንም በአንድነትና በተመሳሳይ መንገድ ለዚህ ክለብ መስራት መቻል ይኖርብናል። ከምንም ጊዜም በላይ ደጋፊዎቹ እኛን እንዲያምኑን ሲልም ጥሪ አቅርቧል ጀማው። እናም ይሄንን ወሳኝ የለንደን ደርቢ ጨዋታ በጋራ ሰብሰብ ብለን ነው የምናየው ጀማው። በተለመደው ቦታችን ማለት ነው። ቀብረር ባለ መልኩ ፕሮግራም አዘጋጅቻለሁ። አፍጥር ፕሮግራም ይኖረናል። ያ ብቻ አይደለም፣ ምግብም ካስፈልጋችሁ እዛው እንደፈለጋችሁ እያዘዛችሁ እየበላችሁ ሁኔታ ተመቻችቷል። መስገጃ ቦታ በመታዩት መልኩ ባደገኘው አዘጋጅቻለሁ። ጽድት ተባለ መልኩ አብረን እዛው አፍጥረን እንግዲህ ኳሳችንን የምናየውናል። እሁድ በጊዜ ቫምዳስ ኢንተርቴይንመንት ላይ እንገናኝ ጀማው። የራይስን ደግሞ ምክር እንዳትረሱ። ይመቻችሁ።